ገና ሮብና አርብ ቀን ሲውል ስጋ ይበላል የምትሉ ሰዎች በደንብ አድርጋችሁ አዳምጡኝ። ሁላችሁም ይህ ቪዲዮ ለሁሉም ኦርቶዶክሳውያን እንዲዳረስ ማለት ነው ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ በደንብ አድርጋችሁ ለሁሉም አዳርሱልኝ። ላይክ አድርጉና ሁላችሁም ጀምሩት። እና ደግሞ ለዚህ ቤት አዲስ የሆናችሁ ሰዎች ይህ ቤት ስለ ሃይማኖታችሁና ስለ ቤተክርስቲያናችሁ ማወቅ ያለባችሁን ነገር ትክክለኛውን የማትጠራጠሩትን ነገር በፍጥነት የሚያደርሳችሁ ቤት ስለሆነ የመደመር ምልክቷን እየተጫናችሁ ሁላችሁም ፎሎ አድርጉና ተከታተሉ። ብዙዎቻችሁ በውስጥ መስመር ማለት ነው ገና ሮብና አርብ ላይ ሲውል ስጋ መብላት ይቻላል እያላችሁ ጠይቃችሁኛል። ዘንድሮ እንዳጋጣሚ ሮብ ላይ ነው የዋለው መሰለኝ አይደል? አዎ ሮብ ላይ ነው። እና ለዚያ ነው ጥያቄያችሁም የበዛው ማለት ነው። እናም ገና ሮብ ላይ ወይንም አርብ ቀን ቢውል ስጋ መብላት ይቻላል። ስለዚህ ይቻላል ያላችሁ ሰዎች ትክክል ናችሁ። እናም ገና እንደው ሮብ ላይ ነው የዋለው አርብ ቀን ምናምን እያላችሁ እንዳትሳቀቁ። የሚበላው ይገኝ እንጂ መብላት ይቻላል። ቅዳሴውም ሌሊት ነው፣ ስጋም መብላት ይቻላል። በዚህ ቤት መጠራጠር አይፈቀድም። እሺ ሁላችሁም እስኪ ለበዓለ ልደት በሰላም አድርሰኝ እያላችሁ ጻፉልኝ ኮሜንት ላይ። ነገ ማየት የሚቻለው በማን ነው? በማፈቃድ ነው፣ በሱ ፈቃድ። ስለዚህ ገና መድረስ የምንችለው በማፈቃድ ነው፣ በሱ ፈቃድ ነው። ስለዚህ ሁላችሁም ኮሜንት ላይ ለበዓለ ልደት አምላኬ ሆይ በሰላም አድርሰኝ እያላችሁ ጻፉልኝ። ደግሞ የምታሳዩኝ ፍቅር ምን አይነት ፍቅር ነው? የእውነት ይለያል እኮ። ትለያላችሁ። የሆናችሁ ፍቅር የሆናችሁ ሰዎች ናችሁ። እኔም እወዳችኋለሁ፣ አከብራችኋለሁ። እንዳከበራችሁኝ እንደወደዳችሁኝ እግዚአብሔር አብዝቶ ያክብርልኝ። የእውነት ከልቤ ነው። ቪዲዮ ለሁሉም እንዲዳረስ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ ማድረግ አትርሱ። ክብር በሉልኝ።